አባቶቻችን አንድ ነገር ይላሉ። ሞኝ ባያፍር የሞኝ ዘመድ ያፍር ይላሉ። ሞኝ ባያፍር ማለት አንድ ሞኝ የሆነ ሰው አሁን እዚህ መጥቶ ምናልባት አይምሮ ትንሽ የሚያመው ሰው መጥቶ ራቁቱን በመካከላችን ቢመላለስ እሱ አያፍርም፣ እኛ ግን እናፍራለን። በዓለም ላይ ራቁታቸውን የሚመላለሱ ሰዎች ብዙ ናቸው። የሚጠጡ ሰዎች ብዙ ናቸው። የሚሰክሩ ሰዎች ብዙ ናቸው። የሚጨፍሩ ሰዎች ብዙ ናቸው። እለት እለት ደም የሚያፈሱ የሚገሉ ሰዎች ብዙ ናቸው። ድሃ የሚገፉ የሚያስለቅሱ ሰዎች በዓለም ላይ ብዙ ናቸው። እና እኔና እናንተ እዚህ ስንሆን የነሱን ዕዳ ጭምር ተሸክመን እነሱን እንዲምር ጭምር በእግዚአብሔር ፊት እንቆማለን። የክርስትና ኃላፊነት፣ የኦርቶዶክሳዊነት ኃላፊነት፣ የቤተክርስቲያን ኃላፊነት ወንጌል ሲገባን ስለሌሎች በእግዚአብሔር ፊት እናፍራለን። የሚጨፍሩት ሰዎች ሳያፍሩ እኛ እየዘመርን ስለነሱ እናፍራለን። የሚሰክሩት ሰዎች ሳያፍሩ እኛ እየቆረብን ስለነሱ እናፍራለን። የሚያመነዝሩት ሰዎች ሳያፍሩ እኔና እናንተ ንስሐ እየገባን ስለነሱ እንሸማቀቃለን። በእግዚአብሔር ፊት ርር ብለን ኩምትር ብለን እፍር ብለን ሽምቅቅ ብለን እናለቅሳለን። እና ምናዝነው ስለ ራሳችን ኃጢአት ብቻ አይደለም። ቤተክርስቲያኗም አብዝታ የጸሎት ጊዜ የምታውጀው፣ የሱባኤ ጊዜ የምታውጀው፣ የምስጋና ጊዜ የሚበዛው ስለኛ ብቻ እንዳልሆነ ግልጽ ነው፣ ስለ ዓለም ጭምር ነው። በቅዳሴው ጊዜ እንደምታስታውሱት የሚለመነው ልመና ስለ አዝርዕት፣ ስለ አትክልት፣ ስለ እጽዋት፣ ስለ መሪዎች፣ ስለ ነገስታት፣ ስለ ሊቃነ ጳጳሳቱ፣ ስለ ዲያቆናት፣ ስለ ሁሉም ይጸለያል፣ ስለ ሁሉም ይለመናል። በባህር ስለሚሄዱ፣ በደረቅ ስለሚጓዙ፣ ስለ ነጋዴዎቹ፣ ስለ እነዚህ ሁሉ ይለመናል። ስለ ንዑሰ ክርስቲያን ገና በመምጣት ላይ ስላሉ ስለ እነሱ ይጸለያል። ስለማያምኑ ሰዎችም ጭምር ይለመናል።